ሰላም እንደምን ዋላችሁ። በመኖር ውስጥ ዓላማ ካለ በመሰቃየትና በመሞት ውስጥም ዓላማ መኖር አለበት ይላል። ከዚህ ቀጥዬ የምነግራችሁ መጽሐፍ የመጽሐፉ ርዕስ ለምንን ፍለጋ ይላል፣ ወይም በእንግሊዝኛው ማን ሰርች ፎር ሚኒንግ። መጽሐፉ የእውነቶች ትረካ አይደለም፣ የህይወት ታሪክ መዘክርም አይደለም፣ ወይም ደግሞ የስኬትና የስነ ልቡና ፍካሬም አይደለም። ይልቁንም በጀርመን ማጎሪያ ካምፖች በቁማቸው በእሳት እንዲበሉና መኖራቸው ወደ አመድነት እንዲለወጥ ስለተደረጉ ሰዎች ስቅላትና ሞት ስለሚተርከውና በቪክተር ኢ ፍራንክል ስለተጻፈው ማን ሰርች ፎር ሚኒንግ ስለተባለው የዘመናት ሁሉ ድንቅ መጽሐፍ ነው። ከላይ ስሙን የጠቀስኩላችሁ ደራሲ ራሱ የዚህ ስቃይ ሰለባ የነበረና ሎጎ ቴራፒ የተባለ አዲስ አይነት የስነ አእምሮ ሕክምና መፍጠር የቻለ ሰው ነው። ደራሲውና ሳይካትሪስቱ ዶክተር ፍራንክል አንዳንድ ጊዜ በብዙ ትላልቅም ይሁን ትናንሽ ስቃዮች የሚንገላቱ ታካሚዎችን ለምን ራሳችሁን አታጠፉም ብሎ ይጠይቃቸዋል። ከመልሳቸው ላይ ለስነ አእምሮአዊ ሕክምና ተግባሩ መንገድ ማግኘት ይችላል። የአንዱ ህይወት ለልጆች ካለ ፍቅር ጋር ይተሳሰራል። በሌላው ውስጥ ሊጠቀሙበት የሚገባ ተሰጥኦ ይኖራል። በሶስተኛው ደግሞ ተጠብቀው መቆየት ያለባቸው ትዝታዎች ብቻ ሊኖሩ ይችላሉ። እነዚህን ቀጫጭን የተጎዱ የህይወት ክሮች ወደ ጠንካራ የትርጉምና የኃላፊነት ስርዓት መሸመን የዶክተር ፍራንክል ዘመናዊ የህልውናዊነት ትንታኔ የሆነው የሎጎቴራፒ ጉዳይም ፈተናም ነው። በዚህ መጽሐፍ ዶክተር ፍራንክል ወደ ሎጎቴራፒ ያደረሰውን የህይወት ልምዱን ይገልጽልናል። ይህ ሰብአዊ በሆኑ ማጎሪያ ካምፖች ውስጥ ለረዥም ጊዜ በመታሰሩ ራሱን ለተራቆተ ህልውና ተጋልጦ አግኝቶታል። አባቱ፣ እናቱ፣ ወንድሙና ሚስቱ ካምፖች ውስጥ ሞተውበታል፣ ወይም ሰዎች በቁማቸው ተቃጥለው እንዲሞቱ ወደሚደረጉባቸው ስፍራዎች ተልከውበታል። ስለዚህ መላ ቤተሰቡን እነዚህ ካምፖች ውስጥ አጥቷል። ታዲያ አለኝ የሚለውን ሁሉ ያጣው፣ እሴቶች ሁሉ የወደሙበት፣ በረሃብ በቅዝቃዜና በሰዎች የጭካኔ ተግባር የተሰቃየውና በየሰዓቱ ከአሁን አሁን እቃጠል ይሆን እያለ ሲሳቅቅ የኖረ ሰው ህይወትን ጠብቀን ልናቆያት የምትገባ ዋጋ ያላት ነገር ሆነ ያገኛት እንዴት ነው? ሁኔታው እጅግ ያስገርማል። አስቡት እስቲ፣ ካጠገቡ ያሉ ሰዎች እናቱ፣ አባቱ፣ እህቱ፣ ሚስቱ እንዲሁም ሌሎች የሚያውቃቸው ሰዎች በሙሉ እየተነሱ ሄደው ወደ ማጎሪያ ካምፕ ከገቡ በኋላ ልክ እንደ ምናምንቴ፣ እንደ ወረቀት፣ እንደ ካርቶን፣ እንደ ቆሻሻ በእሳት ተቃጥለው እንዲሞቱ ሲፈረድባቸው በአይኑ እያየና በጆሮ እየሰማ ያለ ሰው ለመኖር እንዴት ሊጓጓ ይችላል? አይደለም በዚህን የሚያህል ስቃይ ውስጥ ቀርቶ አንዳንድ ጊዜ አብዛኛው ሰው ለጥቃቅን ጉዳይ እንኳን ራሱን ለማጥፋት ይመኛል። ቪክተር ኢ ፍራንክል ግን ይህን አላደረገም። እንዲያውም ከዚህ ጀርባ ህይወት ሊኖሯት የሚገባ እጅግ አጓጊ ጉዳይ ሆኖ አግኝቷታል። እንዲህ ያለውን ጽንፍ የደረሰ መከራ ያሳለፈ ሳይኪያትሪስት ሊደመጥ ይገባዋል። የዚህ መጽሐፍ ቃላት ለማታለል በማያስችሉ እውነተኛ ገጠመኞች ላይ ያረፉ በመሆናቸው
እውነተኛ የስቃይና የሞት ደወሎች ናቸው። በመጽሐፉ የምታነቡት ትረካ ምንም አጭር ቢሆን በኪናዊ የአጻጻፍ ውበቱ ቀልብ የሚገዛ ነው። መጽሐፉን በአጋጣሚ አግኝቼ ሳነበው በድግምቱ ይዞኝ በአንድ ቁጭታ ነበር የጨረስኩት። እያነበባችሁት እያለ ከታሪኩ አጋማሽ በኋላ ደራሲው ዶክተር ፍራንክል የራሱን የሎጎቴራፒ ፍልስፍና ያስተዋውቃል። አንባቢው የጀርመንን የማጎሪያ ካምፖች የጭካኔ ታሪክ ብቻ ሳይሆን እንዲህ ያለ ጥልቅ ወግ ማንበቡን መጽሐፉን አንብቦ ከጨረሰ በኋላ እንኳ ዝብ በማይልበት ስልት ቀስ እያለ ነው ደራሲው አንባቢውን ከሎጎቴራፒ ጋር የሚያላምደው። ከዚህ መጽሐፍ ብዙ ነገር ትማራላችሁ። የሰው ልጅ እርቃኑን ከቀረው ሕይወቱ በቀረው ሊያጣው የሚችለው ነገር እንደሌለው በድንገት ሲገነዘብ ምን እንደሚያደርግ ይማራል። መጽሐፉን ማንበብ ስትጀምሩ የራሳችሁን የወደፊት ዕጣ ፈንታ በተመለከተ ቀዝቃዛና ገለልተኛ ጉጉት ይመጣባችኋል። በቅጽበት ሕይወታችሁን ወደኋላ ዞር ብላችሁ እንድትመለከቱት ትገደዳላችሁ። የዚህ ስቃይ ሰለባ ለሕይወትና ዳግም ፀሐይን ለማየት ጉጉት ከሌለው በስተቀር ገና ከጠዋቱ በተስፋ ቢስነት ይሞታል። እዚህ ጋር ነው እንግዲህ መኖር መሰቃየት፣ በሕይወት መቆየት ደግሞ በስቃዩ ውስጥ ትርጉም ለማግኘት መሞከር መሆኑን የሚገባ። አንድ ሰው ያለበት ሁኔታ ምንም ያህል ጨለማ ሊሆን ቢችልም እንኳ ከውስጡ እኔ በሕይወት ለሆነ ነገር ኃላፊነት አለብኝ የሚለውን ስሜት እንዴት ማንቃት ይችላል? ለዚህ አስደናቂ ጥያቄ መጽሐፉ እጅግ አስገራሚ መልስ አለው። ሰዎች በድቅድቅ ጨለማ ውስጥ እንኳ ሆነው ከጀርባ ያለውን አስደናቂ ብርሃን ማየት ከቻሉ በእርግጥም ሕይወት አንድ የሚያጓጓና ለመኖር የሚያንሰፈስፍ ምክንያት አላት ማለት ነው። አንዳንድ ጊዜ የስቃይ ሸክም በላያችን ላይ ሲያርፍብን ለመሰበር እንቸኩላለን። ሁሉንም ነገር እርግፍ አድርገን ትተን ሞት በሚባል የዘላለም ማረፊያ ውስጥ ለመደበቅ ልንጓጓ እንችላለን። የሚገርመው ነገር ከሞቱ በኋላ መመለስ የለም። ወደ ሞት ከተሸኘም በኋላ ዳግም ሕይወትን ልናይ የምንችልበት ምንም አይነት አጋጣሚ የለም። ምንም አይነት ስቃይ ቢያጋጥመን እንኳን ይህ ስቃይ እንደሚያልፍ ከተገነዘብን በሕይወት ለመኖር ሌላ ጉጉት ይፈጠርብናል። ይህም መጽሐፍ አንብቡት የምላችሁ ከልቤ ነው። ምክንያቱም መጽሐፉ በሰው ልጅ ጥልቅ ችግሮች ላይ ያተኮረ እንደ ዕንቁ የከበረ ትረካ ይዟልና። በእርግጠኛነት የምነግራችሁ ይህንን መጽሐፍ ካነበባችሁ በኋላ ስለ ሕይወትና ስለ መኖር ያላችሁ ትርጓሜ ከስር ከመሰረቱ ይቀየራል። ዛሬ ላይ መድረስ፣ ነገን ማየት፣ ሕይወትን መናፈቅ፣ የሚመጣውን ለማየት መጓጓት ሰው ስለሆንም ብቻ የግድ ሊኖረን የሚገባ ባህሪ ነው። ምክንያቱም እኛ ሰዎች ልንጓጓን የተፈጠርነው። ነገ ምን ሊሆን ይችላል? ደግሞ ምን ይመጣል? የባሰ መጥፎ ነገር እንኳን ውስጥ ብንሆን እንኳ ከዚህ እጅግ የባሰ መጥፎ ነገር ይፈጠራል ብንባል እንኳ ያንን መጥፎ ነገር ለማየት መጓጓታችን ተፈጥሯዊ ነው። ምክንያቱም ሕይወት እንዲህ ስለሆነች ነው። ሕይወት እጅግ የምታጓጓ የምታባብል ለማንኛውም ሰው ቢሆን እንኳ መኖርን በቃኝም ብሎ እንዲያስብ የማታደርግ እጅግ ድንቅ ስጦታ ናት። ሕይወትን በፍጹም በቃኝ ልትሏት አትችሉም።
ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንጋብዝ በታላቅ ፍቅርና አክብሮት ነው። በተጨማሪም የዚህ የመጽሐፍ ጥቆማ ቪዲዮ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሆንላችሁ። ቻው።